እንደ ሰው አይን የሰው ልጆችን የሚገድል በሽታ የለም። ወላሂ እንደ ሰው አይን የሰው ልጅ የሚገድል የሰው ልጅ ወደ ቀብር የሚልክ በሽታ ምንም አይነት በሽታ የለም። ነቢ አለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ አልዓይን አይን الناس አሉ تدخل الرجل القبر ሰውየውን ወደ ቀብር ይንደዋል አሉ፣ ወደ ቀብር ይልከዋል አሉ። أكثر من يموت من أمتي بعد قضاء والقدر بسبب العين ከቀضاء والقدر በኋላ አብዛኞቹ ኡመቶች የሚሞቱት በአይንና ሰበብ ነው አሉ ረሱል አለይሂ ሰላቱ ወሰላም። አላህ ይጠብቀን። ታማ ሐኪም ቤት ሄዳለህ፣ ለህመም መፍትሄ አታገኝም። ልጅ መውለድ ትፈልጊያለሽ፣ በህክምና ስትታይ መውለድ ትሻለሽ ትበያለሽ። ግን አንቺ እየወለድሽ አይደለም፣ አመታት እየተቆጠሩብሽ ነው። ልጆችሽ ሰላም የላቸውም። ቤት ውስጥ ቤተሰብ ይባላል፣ ስራ ይበለሻሻል፣ የተለያየ ሐኪም ቤት የተለያየ በሽታዎች ትባላል። ሁሉንም ተጠቀምክ፣ መፍትሄ ግን አላገኘህለት። ወላሂ አይንና ስንም ይሁን በአይን የሆነ ሰው ወቅቷል፣ በልቷል። አንደኛው ሰሃቢይ ሰውነቱን እየታጠበ ባጠገቡ አንድ ሰሃባ አለፈ። ሲያልፍ ያኛው ሰሃቢይ ሰውነቱ እንዴት ነው የሚያምረው ብሎ ታለፈ። ብዙም አልቆየም፣ የሚታጠበው ሰሃባ ታመመ። ሰሃቦች ግራ ተጋቡና ነቢ አለይሂ ሰላቱ ወሰላም ዘንዳ ሰሃቢዩን ተሸክሞት ይዞት መጡ። ምን ሆኖ ነው? አላህ መልእክተኛ አለይሂ ሰላቱ ወሰላም ሲታጠብ ደህና ነበር፣ በድንገት ታሞ ወደቀ አሏቸው። ሲታጠብ ሰውነቱን ተመልክቶት ማሻአላህ ያላለ ግለሰብ አለ እንዴ ከናንተ ውስጥ አሉ። አዎ አለ ሰሃቢዩ፣ እኔ አይቼዋለሁ። ነቢ አለይሂ ሰላቱ ወሰላም ጠንከር ያለ ቃል ነበር የተጠቀሙት። ወንድምህን ልትገለው ፈለክ እንዲህ አሉት። ልትገለው ነበር፣ እችን ቃል ነበር የተጠቀሙት። ወንድምህን ልትገለው ፈለክ እንዲህ። አይንና ሲገላል፣ አላህ ይጠብቀን። አይንና ሲገላል። ስለዚህ ሰዎችን ከመግደል እንቆጠብ፣ በአይን ሰዎችን ከመብላት። አልዓይን ሐቅ ነው፣ አይንናስ ሐቅ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያ እንዴት ነው የምንቆጠበው? የሆነ ወንድምህ ላይ የሚያስደንቅ የሚያስደስት ነገር ስታይ ማሻአላህ በልለት፣ ተባረከላህ በል። ያማረ ትዳር ካየ ማሻአላህ በል፣ አልፎለት ካየ ማሻአላህ በል። ጥሩ ልብስ ለብሳ ስትወጣ ካየሃት ማሻአላህ በያት። አትቢያት እህትሽን፣ ልጆችሽን ማሻአላህ በያቸው ቤት ውስጥ። ይህም ማንል ከሆነ ያ ቤተሰብ ይጎዳል፣ ያ ሰው ይጎዳል። እኛም እንዳንጎዳ ደግሞ ነቢ አለይሂ ሰላቱ ወሰላም የምንጠበቅበት መንገድ ሰጥተውን ነግረውን ያለፉት። ምን አሉን የአላህ መልእክተኛ አለይሂ ሰላቱ ወሰላም? ለዚህ መፍትሄው ተዐወዙ ቢላህ፣ በአላህ ተጠበቁ። በአላህ